11 ወር ደግሞ በ11ኛው ቀን ቻሌንጃችን ተመልሰናል። እንቀጥላለን እንግዲህ ሌትስ ጎ ማን። እንግዲህ ቀደም ላለው ድምጼ ይቅርታ እየጠየቁኝ 50 ፑሽ በአንድ ጊዜ ጸጥ እናደርጋለን ብለን እየፎክርን ያለ ነው። እንግዲህ ያው ዛሬ እንዳጋጣሚ ማይኪ ቻርጅ ጨርሶብኝ ያው እንደምታዩት እንግዲህ ገጠር አካባቢ ነው የምኖረው። ማይኪ ቻርጅ የለውም እና ለድምጼ ያስቀድሜ ይቅርታ ጠይቃለሁኝ። ያው እንግዲህ እንደሚታወቀው 50 ፑሽ በአንድ ጊዜ ጸጥ ለማድረግ እየሞከርን ያለ ነው። እንግዲህ ጸጥ እናደርገዋለን ደግሞ አትጠራጠር ነው ማለት አትጠራጠር ማን የባለፈውን ጥያቄ መላሻችን ካርዱን ወስዷል። ነገም እንግዲህ ሌላ ጥያቄ ይኖራል። ለዛሬ እንግዲህ ያው ጥያቄ ተዘጋጀንም ይቅርታ እንጠይቃለን። ሌትስ ጎ ተነስ ቁም አኩርፈህ እንዳትቀር። ህይወት አመሏ ነው። በጣለችህ ቁጥር መነሳት አታውቁ። ሐኪም ቤት ሄደሃል፣ ሆስፒታል አይተሃል። በማሽን ውስጥ ሲታይ በህይወት ያለ ሰው አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ይላል ምልክቱ። ቀጥታ መስመሮች የሚያሳዩ ናቸው ሰዎች እንደሞቱ። ስለዚህ በምድር በስትንፋስ እስካለህ እስከ ተንቀሳቀስክ አንዴ ከፍ አንዴ ዝቅ ግድ ነው ትላለህ። ተነስ። በድጋሚ ወደቅ፣ በድጋሚ ተነስ። ይሄ ነው የሰው ልጅ ሰው የመሆን መንፈስ። ተነስ። Maybe not today, maybe not tomorrow, and maybe not the next month. But only one thing is true. I will be champion one day. I promise. እንግዲህ እኔ በግሌ በጣም የምወደውና የማደንቀውን ገጣሚ ዘውድ አክሊል እንግዲህ ነው የጋበዝኳችሁ። ይሄው እንግዲህ እዚህ ጋር እየፎከርን ነው 50 ፑሽ አፕ በአንድ ጸጥ እናደርጋለን እያልን ነው እንግዲህ እና እንቀጥላለን። እሺ ነገ ቃል ባልገባም 100 ፑሽ አፕ በአንድ ለመስራት እንሞክራለን። 100 ፑሽ አፕ ማለት ዳይመንድ ፑሽ አፕ እና ኖርማል ፑሽ አፑን ሁለቱን እስኪ አንድ ላይ ለመስራት እንሞክራለን። ያው ምንችለው አይከነን እንሄዳለን። ከዛ እንግዲህ ቀጣይ ቀናቶች አሉን። ዛሬ እንደነገርኳችሁ ዴ 11 ነው ያለ 11ኛው ቀን ላይ ያለ ነው። ያው እንግዲህ ገና 19 ቀን አለ። ስለዚህ በ19 ቀን ውስጥ እንግዲህ 150 ፑሽ አፑን በአንድ ለመስራት እንሞክራለን። እሺ የዛሬውን እንግዲህ በዚህ በምታዩት መልኩ አጠናቀናል። አሁን ያለችሁትን ስራ ልቀቁና ስሩ። እግዚአብሔር በጣም ነው የሚመቸው፣ በጣም ነው የሚጸዳው ማለት ነው። ዛሬ በጣም ደክሞኛል። ያው እንግዲህ እንዳያችሁት እንግዲህ 150 ፑሽ አፕ ማለት ምንም በቂ እረፍት ሳላደርግ የሰራሁት ማለትም 50 ፑሽ አፕ ሁሉንም አንድም ሳላርፍ የሰራሁት። ይሄ ማለት ዳይመንዱንም ሰራ፣ ኖርማሉንም ሰራ፣ ዋይዱንም ሰራ አንዴ ማረፍኩ ማለት ነው። ሶ እንደዚህ ያለው ጥናት ከፈለጋችሁ እናንተም ማድረግ ትችላላችሁ። ወይዜ ምንም ወጪ የሚፈልግ ነገር አይደለም። ሶ ሁላችሁም ቀጥሉ እስኪ። እንዴ የማንቀራፋ ነው ማን አተኛ ተነስና ስራ ብሮ ማለት ነው። ኤኒዌይስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ሁላችሁም እናመሰግናለን። እንግዲህ ያው የዴ 11 ቻሌንጅ በዚህ መልኩ አጠናቀናል። ነገ በተሻለ ቻሌንጅ፣ ነገ በአዲስ ቀን፣ በአዲስ ሞራል፣ በአዲስ መንፈስ ከምንገናኝ ድረስ ሁላችሁም ሰላም ሁኑልኝ። አመሰግናለሁ። ባይ ባይ።